ሰላም እንዴት ናችሁ? ውድ የሰበር ቤቶች ዩቲዩብ ቻናል ቤተሰቦች እንኳን ደህና ወደ ሰበር ቤቶች ቻናላችን በሰላም መጣችሁ። ዛሬ በ250 ካሬ ሜትር ላይ ያረፈውን ጥንቅቅ ብሎ ያለቀ ቪላ ቤት በሰሚት ኮምፓውንድ ውስጥ የሚገኝ እንደምትመለከቱት አንድ አይነት ቤቶች ብቻ ናቸው እዚህ አካባቢ ላይ ያሉት። 24 ሰዓት ጥበቃ ያለበት የመሰረተ ልማት መንገድ ምናምን ያለቀለት ነው። የዋናው አስፓልት ግልባጭ ላይ የሚገኝ ቪላ ቤት ነው። እዚህ ጋር የኔ መልከቱ ግቢው 3 መኪናዎችን በምቾትና በነጻነት ያስቆማል። ሙሉ በሙሉ ግቢው ውብ ሆኖ የድንጋይ ንጣፍ የተሸፈነና ሁሌም ለጽዳት እጅግ አመቺ ነው። አስተማማኝ የውሃ አቅርቦት እንዲኖረው ተደርጎ ትልቅ የውሃ ታንከር በግቢው ውስጥ ተገጥሞለታል። ከላይም ሌላ ተጨማሪ 1500 ሊትር አለ። ቤቱ ራሱን የቻለ ዘመናዊ ራቅ ያለ ቪላ ቤት ዲዛይን ስላለው ፍጹም ሰላምና ነጻነት ይሰጠውታል። ዋናው መግቢያ በራችን ከጠንካራና ከውድ እንጨት ተመርጦ በጥንቃቄ የተሰራ በመሆኑ ገና ከደጃፉ የቤቱን ግርማ ሞገስ ያሳያል። እሺ ተመልካቾቻችን፣ አሁን ደግሞ ወደ ዋናው ቤት ክፍል ይዣችሁ ገብቻለሁ። እንደምትመለከቱት ሳሎኑ እጅግ ሰፊ፣ በቂ የብርሃን ማስተላለፊያ መስኮት ያለውና ለየትኛውም ዘመናዊ የቤት ዕቃ አቀማመጥ የሚመች ሆኖ የተሰራ ነው። በዚያው ላይ እንደምታዩት ከሳሎኑ ጋር የተዘጋጁ እጅግ ዘመናዊ ኦፕን ኪችን አለው እና እንደምታዩት ካቢኔቶቹ ከጥሩ እንጨት በጥራት የተሰሩና ሰፊ እቃ መያዣ ያላቸው ናቸው። ከሳሎኑ ሳትወጡ ምግባችሁን እየሰራችሁ ከቤተሰቦቻችሁ ጋር የምትጫወቱበት ለዘመናዊ አኗኗር ፍጹም ተመራጭ የሆነ አቀማመጥ ነው ያለው። አሁን ደግሞ እንደምትመለከቱት ከሳሎኑ ቀጥታ ወደ መኝታ ቤቶቹ ወደሚወስደው ሰፊ መተላለፊያ ኮሪደር እየገባን ነው። የዚህ ቤት ልዩነቱ የሳሎኑና የመኝታ ቤቶቹን ክፍል ፈጽሞ ነጻነትን በሚሰጥ መልኩ መለየቱ ነው። በኮሪደሩ ላይ እንግዶችም ሆነ የቤት ውስጥ ሰዎች በምቾት የሚጠቀሙበት ውብ የእጅ መታጠቢያ ሲንክ መስታወት ተዘጋጅቶለታል። ከዚህ ቀጥሎ ደግሞ ወደ መኝታ ቤቶቹ እንገባለን። አሁን ደግሞ የቤቱ ዋና ማረፊያ ወደ ሆነው ወደ ማስተር ቤድሩም ይዣችሁ ገብቻለሁ። እንደምታዩት ክፍሉ እጅግ ሰፊ እና ደግሞ በቂ የፀሐይ ብርሃን የሚገባው ንጹህ ማረፊያ ነው። በዚያው በሩን ከፍተን ስንገባ የራስ የሆነ ሰፊ ዘመናዊ ማስተር ባዝሩም እናገኛለን። ሙሉ በሙሉ ውብ ከሆነ ታይልስ የተሸፈነ ሆኖ ድካሞን የሚያሳልፉበት ትልቅ ጃኩዚ እና ዘመናዊ የሻወር ቦክስ በጋራ ተካቶለታል። Magnolia town was humming, smoke lay on the ground. Yeah, Magnolia town was humming. ወደ ተቀሩት ሁለቱ መኝታ ቤቶች ስንመጣ ደግሞ እንደምታዩት ለልጆች አልጋ፣ ለልብስ ቁም ሳጥንና ለጥናት ጠረጴዛ የሚሆን እጅግ በቂ የሆነ ሰፊ ቦታ አለው። ወለሉ ላይ የተነጠፈው ንጣፍ በቀላሉ የሚጸዳና ለልጆች ምቹ ሆኖ የተመረጠ ነው። በተጨማሪም እንደምታዩት ክፍሉ ረጅም መስኮት ስላለው በቂ የውስጥ ብርሃንና ንጹህ አየር እንዲኖር ያደርጋል። በመቀጠል ደግሞ የምናየው ይህንን ሶስተኛው መኝታ ክፍል ነው። እንደምትመለከቱት ክፍሉ ሰፊና እንደቀደሙ ክፍሎች ሁሉ ትልቅ መስኮት ያለው ሲሆን በቂ የቤት ውስጥ ብርሃንና አየር እንዲኖረው ያደርጋል። ይኸው እንደምትመለከቱት በክፍሉ ውስጥ ልብሶችንና የተለያዩ እቃዎችን በምቾት የሚያስቀምጡበት ቆንጆ የልብስ ቁም ሳጥን በጥራት ተገጥሞለታል። እስካሁን እዚህ ቤት ላይ እንግዲህ 3 መኪና የሚያቆም ሰፊ ግቢ አይተናል። 3 መኝታ ቤቶችን አይተናል። 2 መታጠቢያ ቤት እዚህ ጋር አንደኛው መታጠቢያ ቤት አለ። ኦፕን ኪችን እና ደግሞ በጀርባ በኩል ተጨማሪ ትራዲሽናል ኪችን እነሱን የምናይ ይሆናል። የዚህ ቤት ዋጋ 30 ሚሊዮን ብር እየተጠራን የሚገኘው ቀርባችሁ መደራደር ትችላላችሁ። ዲጂታል ካርታ ያለው ነው። አሁን እየተመለከትን የምንገኘው በጀርባ በኩል ወይም በሰርቪስ በኩል የሚገኘው ትልቁ ወይም ትራዲሽናል ኪችናችን ይሄን ይመስላል። እጅግ በጣም ሰፊ ነው። ቆንጆ ኪችን ካቢኔት የተገጠመለት ለተወሰነ ጊዜ ሰው ስለነበረበት አንዳንድ የሚስተካከሉ ነገሮች ይኖራሉ። እንግዲህ በጀርባ በኩል ተጨማሪ 3 ሰርቪሶች አሉት። የሶስቱ ሰርቪሶች ደግሞ የጋራ ሻወር፣ ሽንት ቤት አለ። እንደምታዩቸው ክፍሎቹ ለመኖሪያም ደግሞ ለስቶርም መጠቀም የምንችላቸው ክፍሎች ናቸው። ዋጋ 30 ሚሊዮን ብር እየተጠራ ይገኛል። ቀርባችሁ መደራደር ትችላላችሁ። መግዛት ወይም ማናገር የምትፈልጉ ሰዎች ካላችሁ በ0946666330 አበበ ብላችሁ ደውሉልኝ። አማራጮች አሉን። አሁንም ሰበር ቤቶችንን መልካም ጊዜ መልካም ቆይታ ይሆንላችሁ።